እንናገራለን። ከዛ በተረፈው ደግሞ ፈጣሪ እንግዲህ ያው ፈጣሪ ሲባርክ ነው ትዳር የሚቀጥለው። እግዚአብሔር ይጨመርበት ነው የምንለው እና ቤተሰብ ለሱ እንግዲህ ዛሬ ሩቴን ምን እንደምትል አላቅም። ለምን እንደዚህ አልጠበቅንም ነበር ማናችንም። ነገር ግን ተፈጠረ። ለውቅሳት ፈልጌ አይደለም ብያቸዋለሁ። ለውቅሳት አይደለም ግን ደግሞ ለምን እንዲያረግሽ ብዬ መናገር ፈልጋለሁ፣ መጠየቅ ፈልጋለሁኝ እሷን ከሷ አንደበት መስማት ፈልጋለሁ። ለምን እንዲህ እንዳረገች ያው እህቷ ነኝ አይደል? ብታማክረኝ ጥሩ ነበረ። ግን ከሆነ በኋላ ደግሞ መናገር አልችልም። ደግሞ ልጠይቃትም በዛው እንደ ምክር ነው የምናገረው። እኔ በማንም ትዳር አንገባም ብለናል። በትዳራቸው ጣልቃ ከመጀመሪያ ጀምሮ አንገባም። ሁለቱም ካጠፉ አንተ ትብስ አንቺ ትብስ ተባብለው የሚኖሩት እነሱ ናቸው። ስለዚህ ሁለቱንም ነው እንጂ የምንናገረው፣ ለአንድ ወገናን አንዱን አንናገርም። ያው ዛሬም ቢሆን የምንናገረው ነገር ለምን እንደዚህ ትሆናላችሁ ታረቁ ምናምን እንደዚህ ነው እንጂ ምንለው እኛ በሁለቱ ክፍተት ባህል ገብተን ያው ክፉ ቃል ብንነጋገር ነገር እነዚህ ልጆች መታረቃቸው አይቀር መገናኘታቸው ስለማይቀር ትርፉ ትዝብት ነው የሚሆንብን። ስለዚህ ሰላም ሁኑልን እባካችሁ ምናምን ነው የምንለው። ይህንን ነው የምንላችሁ ፋሚሊ። እንግዲህ ሩትዬ መታለች ያመጣች ሩትዬ እንዴት ነሽ? አንቺ እየጠፋች ብቻ ነው ጥሩ ነው። ለምን ያፈቀኝ እኮ ነው። ልጅቷንም አታሳይን እየደበቅሻት ያው ተናፍቃ ስትገኝ እኔም ተናፍቄ በገኝ ይሻላል ብዬ ነው ከሷ ጋር እኩል አይደለም ብለሽ ነው። ይሁንልሽ። እንዴት ነሽ? ጥሩ ነው። ሰርቄሽ ልጅቷን ሰርቄሽ እሱም ፈሩልኝ ማማ ላይ አይነሽን አንሺ ጥለሻል። ከመጀመሪያ ጀምሮ ማማ ላይ አይነሽን ጥለሻል። ይዛት ነው የሚሄደው። አይ ታያ መርቲ ሳይሆን ላጥ የተነሳችሁት ፎቶ ከኔ ይልቅ አንቺ ነሽ እናት የምትመስዪው እኮ የሆነ ፊታችሁ ምናምን ይመሳሰላል። ከቡቹ ጋር ትደግልሽ። አይ እሱ ሳይሻል አይቀርም። ጡት በዚህኛው በኩል ለቡቹ በዚህኛው ለሱ እየጠፋሽ የጋራ አትሚስ አንተ ተባብለው ተከባብረው እንዲያድጉ አሱም ተስማምተው ይጠባል። እሱ ጥሩ ሀሳብ። በቃ ታጠቢያቸዋለሽ እንግዲህ ከቻልሽ ምን አደርጋለሁ አለው። ደህና ነሽ? ኧረ አንቺ ደግሞ ወፍረሻል። የሌለ ምንድን ነው ግን ያለ መድረስ ነው አልገባኝም። እኔ እናቴ ቤት አይደል ያለሁት። ታያ ያላሰብ ብላለሁ፣ ጠጣለሁ፣ ተተኛለሽ። በቃ እውነትሽን ደግሞ አምሮብሻል። ሰው እዚህ ቁጭ ብሎ ፀጉር ይሰራል። እኛ ጥሩ ነው፣ አሪፍ ላይ ነሽ። ለማንኛውም ምንም አትይም። የኔ ድንቡሽቡሽ ትንሿ እህቴ አሪፍ ላይ ነሽ፣ አምሮብኛል። ደህና ነኝ። ለምንድን የጠፋሽው? ሰሞኑን ያው ታውቂያለሽ አልነበርኩኝም። የኔ ነገር እኮ ጭልጥ ብሎ መጥፋት ከዛ ድንገት ብቅ ማለት እንደዚህ ያደርገኛል አንዳንዴና ብለን አልፈነዋል። ምንም ማድረግ አይቻልም። ዛሬ እንግዲህ በቤተሰቦቻችን ፊት እንዴት ናችሁ ቤተሰብ? በመጀመሪያ ይቅርታ፣ ወይኔ እኔ እኮ አመል አለብኝ። ስለዚህ ለምትገባው ነገር ከሰው ጋር ኮንኩኝ መጀመሪያ ብቻዬን ሰው ነው እንዴት ናችሁ ምናምን ብላችሁ እና ከሰው ጋር ኮንኩ ግን አብሬ ያለኝን ሰው ነው ማወራው። ከዛ በኋላ ወዴስ ትዛይልኝ ይቅር በሏት ብለውሻል። አይጨክኑብሽም ባንቺ ያው ታውቂያለሽ። የሚረዳኝ ይረዳኛል። ካልተረዳችሁኝ ማዝናለት ያለሽ ማረጋችሁ እና ሩትዬ ያው ዛሬ ፈለኩሽ። ሰሞኑን የተፈጠረው ነገር ያው ብዙዎቹ ማይተዋል። ቤተሰብም ከነሱ የሚያመልጥ ነገር የለም ታውቂያለሽ። ስለዚህ ምንድን የተፈጠረው? ምን ሆናችሁ ነው? እኛ ደስ አለን፣ ደስታቸው ተመለሰ። በቃ አሁን ታረቁልን፣ ወደ ድሮ ፍቅራቸው ተመለሱ ብለን ሳናበቃ የተፈጠረው ነገር ደግሞ በጣም እንትን ይላል፣ ይደብራል፣ ያስጠላል። ማለት ለእኔ ብቻ ሳይሆን ቤተሰብም አለ ፕላስ የአብርሽ ቤተሰቦች እነ ቡዝዬም አሉ። ሙሉ ቤተሰብ ደስ ብሎት ነበረ። ልክ ደስታችንን አጣጥመን ሳንጨርስ ይህ ነገር ሲከሰት ለምን እንደዚህ ያደረገች ብዬ ተሰማኝ። ማለት ኖቤልን አውርተሽው ከእሱ ጋር ተማክረሽ እንደዚህ በማድረግሽ ያው እውነት ለማውራት ሁላችንም አዝነናል። ያው ከሱ ይልቅ ዘመዳችን ቢሆንም ከሱ ይልቅ ደግሞ እኔ እህትሽ የእናትሽ ልጅ
አለሁኝ። እኔን ብታወሪኝ እኔን ከኔ ጋር ብንማከር ይሻላል ብዬ አስብ ነበር። እሺ ግን ለምን ሆነ እንደዚህ? ለወቅስሽ አይደለም። ብንማከረውን አንቺ በዚህ ሀሳብ ለኔ ተስማሚ ነበር? አይ እንደዚህ እንድታረጊ አልፈቅድልሽም። ሆነን ለማውራት ዋናው እሱ እኮ ነው። ኖ እንደዛ አይደለም። ይኸውልሽ ሩትዬ ምን አለ መሰለሽ፣ አንዳንድ ሰዎች ልክ ነሽ፣ አንዳንድ ሰዎች ልካቸውን ማወቅ አለባቸው። ዋጋቸውንም አግኝተዋል። ግን እነዛን ሰዎች ያው ልክ ነሽ እኮ አብርሽ አለ በዛ ነገር ውስጥ። አብርሽ ብቻ አይደለም ቤተሰብ አለ፣ ሙሉ ቤተሰብ፣ የኛንም ቤተሰብ ጨምሮ ማለት ነው። የእናንተን ደስታ የእናንተን ሰላም የሚፈልግ ስለ አብርሽ ብቻ እየተናገርኩ ሳይሆን ሩትዬ ቤተሰብ አለ። ሙሉ ቤተሰብ አለ። እኛም ቤተሰብ ቢሆን የሱም ቤተሰብ ቢሆን በቃ ደስ ይላል። እናንተ ሰላም ስትሆኑ፣ እናንተ ፍቅር ስትሆኑ ማየት ነው የምንፈልገው። እኛ ያንን ነገር ነበር የምንፈልገው። ግን ተመለሰ ብለን ሳናበቃ ይሄን ነገር ሲከሰት በጣም አዝነናል። ሆነን ለማውራት ከልባችን ያዘን ነው። ብዙ ፋሚሊ ያለ ያዘነ። እንዴት እንደዚህ ታርጋለሽ? ሲጀመር ማለት ነው በቀል እግዚአብሔር ነው ብለሽ ትተሽ ለእግዚአብሔር አሳልፈሽ ሰጥተሽ መቀጠል ነበረብሽ። እኔ እኮ ማለት ሚሊ ብዙ ነገሮችን እኮ ትቼ ነበረ። እውነት ለመናገር ምንም ነገር ላለማድረግ በቃ ነገሮች ያበቃሉ። እኔ የራሴን ህይወት እኖራለሁ፣ እሱም የራሱን ህይወት ይኖራል። ከዛ ደግሞ በህግ አግባብ ማለቅ ያለ ያው ህግ ነገሩን ይዞት ስለነበረ በህግ አግባብ ማለቅ ያለበት ነገር ያልቃል ብዬ ትቼው ነበረ። ግን ደግሞ አንዳንድ ሰዎች ያለ ልክ በጣም ቦታችንን እንወቅ አሉን። እሺ እኔም ቦታችሁን አሳያችኋለሁ። ማንነታችሁ እስከ ድረስ እንደሆነ ልካችሁ ማን እንደሆናችሁማ በደንብ አሳያችኋለሁ። እንግዲህ አሳይን አሉ። አላወቁም መሰለኝ ራሳቸውን እና በምን አይነት ጊዜያት ውስጥ ምን መደረግ እንደሚችሉና እንዴት ከህይወቴ ማስወጣት እንደሚችል በደንብ ላሳያቸው ፈለኩኝ። አደረኩት። በቃ ከኔ ጋር አጉል ፉክክር ውስጥ መግባት ፈለጉ አንዳንድ ሰዎች። ገባሽ? ህይወቴ ውስጥ ዝም ብዬ ችላ ስላቸውና ለነሱ በቃ ማለት ኬር እንደማይሰጠኝና ለነሱ ብዬ ምንም ማጠፋው ታይም እንደሌለና በቃ በራሴ ነገር ውስጥ ስጠመድ እኛ በቃ ይበላይነን ምናምን የሚል አይነት ስሜት ተሰማቸው። የነዛን ሰዎች ማንነትና ምንነታቸውን በደንብ ማሳየት ፈለኩኝ። ምንም ቢሆን እንዴት አድርጌ ዳር እንደማስቀራቸው ማሳየት ፈለኩኝና በቃ አሳየኋቸው። ለዛ ብዬ ነው ነገሮችን ያደረኩት። ሲቀጥል ደግሞ በጣም ብዙ ሰው ነው ለመናገር በጣም ብዙ ሰው ወቅሶኛል እና ባደረኩት ነገር እውነቱን ስነግራችሁ አልጸጸትም። በጣም ደስተኛ ነኝ። ምንም አይጸጽተኝም ያደረኩት ነገር። እኔን አቁማ እኮ እንደዚህ ስታወራ ግርም ነው የሚለኝ። የምሬ ነው፣ አልጸጸትም። ምክንያቱም ምን ያሳለፍኩትን ነገር በደንብ ጠንቅቄ አውቃለሁኝ እና ብዙ ሰዎች ደግሞ እኔን ለመናገር እኔን ብዙ ነገር ለማለት ሞክረዋል። በጣም የሚገርመኝ ነገር እኔ እንዴት እንደሆነ አላውቅም፣ ነገር እኔ ላይ በጣም ይገናል። ይሁን አንዲት ስህተት እኔ ላይ ከታየ በቃ ሀገር ምድሩ በቃ ትልቅ ነገር ያደረኩኝ እስኪመስል ድረስ እኔ ላይ በጣም ብዙ ነገር ይገናልና ለምን እንደሆነ አላውቅም። አሁን አይነውስ ገነነም አልገነነም እኔ መስሎ አይታየኝም። ማለት በቃ ያደረኩት ነገር ለኔ ትክክል ነበረ፣ ትክክል ነው ያደረኩት። ምክንያቱም ማንነታቸውን ማወቅ ፈለጉ፣ እንደዚህ አይነት ነገር ማየት ፈለጉ። እስቲ እንየው አሳይናሉኝ፣ አሳየኋቸው። በቃ አለቀ። ያንን ያደረኩት እና አሁንም ቢሆን እኔ ሆኜ ነው የተውኩት ነገሩን በሙሉ እንጂ በደንብ እስከ ጥግ ሄጄበት እላቸውን የሁሉንም በደንብ አስጨርስ። በጣም በጣም ደስ ስላለኝ ነው በቃ ማለት ልካቸውን ማወቅ ስለቻሉ በጣም ደስ ብሎኛል እና ማድረግ የምፈልገውን ነገር በደንብ ማድረግ እንደምችል አሳይቻቸዋለሁ። ወይስ ያ ነገር አስደስቶኛል። አሁን እኮ ልክ ነሽ እኮ ሩትዬ። እኔ በአንድ በኩልም ልክ ነሽ እላለሁ፣ ግን ልክ የሆንሽበት ቦታ ስላለ ብቻ ነው። ለሁሉም ልክ ነው ብዬ ያረግሽው ሙሉ በሙሉ ልክ ነው ማለት እኔ እኮ ይኸውልሽ ነገሮቹ በጣም ወዴት እየሄደ ነው በሚል ነገር አቆምኩት። ማለት ላይክ የኛ ፋሚሊ በጣም ደስተኛ ነበሩ። ዙሪያችን እንገኒ ቡዜ በቃ ስትደውልልኝ ምናምን ያለው ነገር እሊናዬን ትንሽ እንትን አለኝ፣ ደበረኝ። እኔ እንደሌሎቹ
ማን አለብኝ ብዬ ደንታ ቢሶኝ ነገሮችን መቀጠል እችል ነበረ። ላይክ በቃ ማንም ለቤተሰቡ ምንም ሳይመስለው እንዳደረገው እኔ ማድረግ እችል ነበር። ገባሽ? ለኔም ቤተሰብ ለነብዝዬ ምንም ነገር ሳይመስለኝ ነገሮችን መቀጠል እችል ነበረ። ምን ቸገረኝ ብዬ ግን በቃ አልቻልኩኝም፣ ደበረኝ። ይሄን ነገር ማስቀጠል አልፈለኩኝም እና ከት ማድረግ አለብኝ፣ ይሄን ነገር መናገር አለብኝ ብዬ አስቤ ነው እንጂ በጣም ረጅም ሄጄ በጣም ብዙ ነገር ማሳየት ብዙ ነገር ማድረግ እችል ነበር። ግን በቃ የሆነ የሚዝ አንዳንዴ ሌላ ሰው አጠፋ ብላችሁ ወይም ደግሞ ሌላ ሰው የሆነ ነገር ሆነ ብላችሁ እናንተም ተከትላችሁ ከዛ እኩል አንድ አይነት መሆኑ ተገቢ ነው ብዬ አላስብም እና የሆነ የሚጎትተኝ ነገር እንዳለ ሲሰማኝ ቶሎ ነው ያቆምኩት ነገሮችን። በቃ እዚህ ጋር ማብቃት አለብኝ ብዬ አበቃሁኝ እንጂ በጣም እስከ ጥግ ሄጄማ የሆነ በቃ ጭራሽ ማሳየት ነበረብኝ። ግን ይሁን ኤኒዌይስ በጣም ብዙ ኦዲየንስም አንዳንድ ኦዲየንስ በጣም ያዘንብኝ ምናምን አለ። የሚረዳኝ ይረዳኛል፣ ያልተረዳኝና የሚሰድበኝ ደግሞ አይ ዶንት ኬር። ምክንያቱም ምን ያሳልፍኩትን እኔ ነኝ የማውቀው። አዎ እኛ እኮ እኔ ህይወት ውስጥ ደግሞ እናንተ እለፉና እዩት እኔ ላይ ደረሰው እናንተ ላይ ድረስ ብዬ አልረግማችሁም መቼም። ለምን እንደዛም እኮ እኔ እንጃ በብዙ መንገድ ብዙ ነገሮችን አሳልፍ ያለሁኝና እንዴት ነው ሴት ልጅ መጎዳት አለባት ወይ ሴት ልጅ ማዘን አለባት ወይ? እኔ አንድ ቀን እንደዚህ እኔ በዚች በሶስት ቀናት ውስጥ እንደዚህ ባደርግ እኔ ላይ እንደዚህ ሆም የሚባል ከሆነ ያኛው ተገቢ ነበር ማለት ነው። ማለት ተገቢ ነበር ስላችሁ ላይክ እንደ ማህበረሰብ እንደ ሀገር በጣም ተገቢና ስነ ስርዓት ያለው ነገር ነው ወይ ሲደረግ የነበረው? እንዴት ነው ያ ነገር አፕሪሺየት የሚደረገው? እኔ እቺን ነገር ባጠፋ ይሄን ያህል መግረኑ በጣም አስገርሞኛል። እኔ ብዙ ጊዜ ነገር ይገንብኛል። ቢገንም ባይገንም ምንም አይመስለኝም። እንግዲህ ቤተሰብ አየችው አይደል? አቁማ እናንተ ማለት አይደለም። አይ የተሰማኝ ስሜት ስለሆነ ነው በዚህ ልክ እንደዚህ እንዳወራ ያደረገኝ። አንቺን አቁሜ እንደዚህ ማለት ሼም ሊሆን ይችላል። አይ ነው ግን አይደለም። የተሰማትን በሙሉ አጥታ ዝርግፍ ታረጋት። እኔ ምንም አይደል። ዝም ብዬ እኮ ነው እሷን መስማት ጀመርኩኝ። እያያችሁ ነው አይደል ቤተሰብ? ማረጋች